ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እየገነባን ያለነው ሰራዊት ለትናንሽ ኃይሎች የተደራጀ አይደለም። የመከላከያ ሚኒስትር አይሻ መሐመድ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም የመከላከያ ሚኒስትር አይሻ መሐመድ ተናገሩ። የሀገሩ መከላከያ ሰራዊት በስም ያልጠቀሳቸው አካላት ምክርን እየሰሙ ብድግ ለሚሉ ትንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯም ተናግረዋል። የመከላከያ ሚኒስትር አይሻ ይህን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻ በዓል ላይ ብዙዎችን ዘንድ መነጋገሪያ የሆነ ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓመተ ምህረት በተከበረው 34ኛ የኤርትራ ነጻነት በዓል ላይ ላደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረውም ነበር። ፕሬዝዳንቱ የውጭ ኃይሎችን በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁትን ጦር ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸውን ተሽከርካሪዎች እንዲለቀቁ ተወሰነ። ውሳኔ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎን ተግባራዊ የሆነው ፕሬዝዳንት ሌተናንት ጄኔራል ታደሰ ግንቦት 23 2017 ዓ.ም ከኮሚሽነር ጄኔራል ደመላሽ ጋር ውይይት አድርጓል። በዚህም ከግንቦት 18 ቀን 2017 ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸውን የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ከሚችል ጥርጣሬ ጋር እንደተያያዘ መሆኑን ተገልጿል። ሁለት ኃላፊዎች በውይይታቸው የመረጃ እውነት ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩ እንዲመረምረው ስምምነት ላይ ደርሰዋል። ለኮሚቴው የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባር ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስኗል። ስምምነቱንም ተከትሎ የተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውንም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ያሰራጨው መረጃ አመላክቷል። በኢትዮጵያ በኦምፖክስ በሽታ የመጀመሪያው ሞት ተመዘገበ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኦምፖክስ ከተያዙ ሰዎች ውስጥ የአንዱ ህይወት ማለፉን የጤና ሚኒስቴር አስታወቀ። በበሽታው መያያዛቸው የተረጋገጡ ሰዎች ብዛት 6 ደርሷል። የጤና ሚኒስቴር ኢትዮጵያ ውስጥ በኦምፖክስ በሽታ የመጀመሪያ ሞት መመዝገቡን ያስታወቀው ቅዳሜ ግንቦት 23 2017 ዓ.ም ባወጣው ዕለታዊ መረጃ ሲሆን ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን የኢምፖክስ በሽታ ወደ ኢትዮጵያ መግባቱን ያስታወቁት ባለፈው ሳምንት ግንቦት 17 እሁድ ቀን ነበር። በበሽታው የተያዙ የመጀመሪያ ሰዎች የተገኙት ከኬንያ ጋር በምትጎራበተው ሞያሌ ከተማ አስተዳደር እንደነበርም ተገልጿል። በበሽታው የተያዙት የ21 ቀን እድሜ ያለውን ህጻን ልጅና እናቱ እንደሆኑም ሁለቱም ተቋማት በወጡት መግለጫ አስታውቀዋል። ወደ ጎረቤት ሀገር ተጉዞ ነበር ከተባለው የህጻን አባት ጋር የቅርብ ንክኪ የነበራቸው ግለሰቦችንም የመለየትና ክትትል የማድረግ ስራ መጀመሩንም መግለጫው ገልጿል። በኢትዮጵያ የትንባሆ ምርቶች ስዕላዊ ጤና ማስጠንቀቂያ በሀገራዊ ምስሎች እንዲተካ ስራ መጀመሩን ተገለጸ። በኢትዮጵያ የትንባሆ ምርቶች ስዕላዊ ጤና ማስጠንቀቂያ በሀገራዊ ምስሎች እንዲተኩ ከጥቁር አንበሳ ሆስፒታልና ሌሎች ድርጅቶችም ጋር በመተባበር የማግባቢያ ሰነድ በመፈራረም ስራ መጀመሩን ማቴዎስ ወንዱ የኢትዮጵያ ካንሰር ማህበረሰብ አስታወቀ። ተቋሙ የትንባሆ ኢንዱስትሪ የተለያዩ ማራኪና አሳሳች እንዲሁም ሳቢ በሆኑ ስልቶች ወጣት በማማል ወደ ሱስ እንዲገቡ እያደረገም ይገኛል ተብሏል። ይህም ለማስቀረት በአሁኑ ሰዓት የፌዴራልና የክልል የትንባሆ ቁጥጥር ማስፈጸሚያ መመሪያ ደንቦች እንዲያጸድቁና እንዲተገብሩ እየሰራ መሆኑን የተቋሙ ፕሮግራም ዳይሬክተር ዘላለም መንግስቱ ለአሐዱ ተናግረዋል። ከዚህም ባለፈው ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር የትንባሆ ቁጥጥር ስራዎችን ለማጠናከር ይቻል ዘንድ ከሁሉም ሚኒስቴር መስሪያ ቤቶች ጋር የመግባቢያ ሰነድ ለመፈራረም የሰነድ ዝግጅት ስራ መጠናቀቁም ጠቁመዋል። በተለይም ተቋሙ ከጤና ሚኒስቴር ከኢትዮጵያ ምግብ መድኃኒት ባለስልጣንና ከአጋር ድርጅቶች ባገኘው ድጋፍ ከሌሎች ጋር ተቀናጅቶ በመስራት ኢትዮጵያ በአፍሪካ አህጉር እጅግ ጥብቅ የተባለ ሕግ በትንባሆና በአልኮል መጠጥ ላይ እንድታወጣ የበኩሉን አስተዋጽኦ ማድረጉን ገልጸዋል። ነገር ግን የትንባሆ ኢንዱስትሪው ወጣቶችን ሱስ ለማስያዝ የተለያዩ አማላይ ስልቶችን በቴክኖሎጂ አማራጮች እየተጠቀሙ በመሆኑ በትኩረት መስራት ይገባል ብለዋል።
በኢትዮጵያ ከ8 ዓመት በፊት የተጠና ጥናት የትንባሆ ተጠቃሚዎች ቁጥር 5 በመቶ የነበረ ሲሆን ከ1 ዓመት በፊት የተጠና ጥናት ተመሳሳይ ጥናት የተጠቃሚዎች ቁጥር ወደ 4.6 በመቶ ዝቅ ማለቱን ስለመረጋገጡ የኢትዮጵያ ምግብና መድኃኒት ባለስልጣን ማስታወቁም ይታወሳል። በዚህም ጥናት መሰረት 1.2 በመቶ የነበረው የሴት ትንባሆ አጫሾች ቁጥር ወደ 0.4 በመቶ ዝቅ ማለቱም ተነግሯል። ኢትዮጵያ በመጪዎቹ 2 ወራት 74 ዓለም አቀፍ ጉባኤዎችን ታስተናግዳለች። በኢትዮጵያ በመጪዎቹ ሰኔና ሐምሌ 2 ወራት ብቻ 74 ዓለም አቀፍ ጉባኤዎች እንደሚካሄዱ የቱሪዝም ሚኒስቴር አስታወቀ። በሚኒስቴሩ የኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ አቶ ጌትነት ይግዛው ለኢፕድ እንዳስታወቁት በኢትዮጵያ በመጪዎቹ ሰኔና ሐምሌ ወራት 74 ዓለም አቀፍ ጉባኤዎችና ሁነቶች እንደሚካሄዱ ይጠበቃል። በሰኔ ወር 31 በሐምሌ ውስጥ ደግሞ 43 ዓለም አቀፍ ጉባኤና እውነቶች ይካሄዳሉ ብለዋል። በአዲስ አበባ፣ በድሬዳዋ፣ በባህር ዳር፣ በጎንደር፣ በአምቦ፣ በደሴና በደብረ ታቦር በሚገኙ መሆናቸውንም ተናግረዋል። ከዓለም አቀፍ ጉባኤዎች እውነቶች መካከል ዘላቂ ውሃ አስተዳደር፣ ስነ ምህዳር፣ እርሻ፣ ደንና የእጽዋትና አፈር፣ የውሃ ሳይንስ፣ ናኖ ሳይንስ ኤንድ ናኖ ቴክኖሎጂ፣ ባዮቴክኖሎጂና ሌሎችም መሆናቸውንም ዘርዝረዋል። በአሁኑ ወቅት ሁሉም የሚኒስቴር መስሪያ ቤቶች በትንሹ ከ6 እስከ 33 የሚደርስ ዓለም አቀፍ ጉባኤዎችና ሁኔታዎችን ወደ ሀገር ቤት በማምጣት በጋራ ኮንፈረንሶች እንዲካሄድ አቅጣጫ ተቀምጦ እየተሰራ መሆኑን አቶ ጌትነት አብራርተው ይህንን በአጭር ጊዜ ውጤት እያሳየ መሆኑንም ገልጸዋል። ወደ ውጪ ዜና እንገባለን። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገር ላይ የቪዛ እገዳ ጣለች። ሳውዲ አረቢያ በድምሯ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣት በጊዜያዊነት ማገዷን አስታውቃለች። ከእነዚህ ሀገር መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ ስራ ቪዛ ማመልከቻና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችንም እንደሚጎዳም ተገልጿል። በእገዳው ሰለባ ሆኗል ከተባሉ የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያና ሞሮኮም ይገኙበታል። ከእነዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድና ፓኪስታንና ባንግላዴሽ ተካተዋል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችልም ተዘግቧል። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞም በተፈቀደላቸው ኮታ የውጭ ሰራተኛ እንዲቀጥሩ የሚያስችልም ነው። የሳውዲ አረቢያ መንግስት የቪዛው እገዳ የጣለበት ዝርዝር ምክንያት ባይገለጽም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፈንታ አጣብቂኝ ውስጥ ሊከት እንደሚችል ካፒታል ለመረዳትም ችሏል። በካናዳ የተቀሰቀሰው ሰደድ እሳት። በካናዳ ማኒቶባ በክፍለ ሀገር የተቀሰቀሰው የሰደድ እሳት በፍጥነት መዛመት ላይ መሆኑን ተገልጿል። የህይወት አድን ሰራተኞች የጦር አውሮፕላንና ሄሊኮፕተርን በመጠቀም ነዋሪዎችን ከአካባቢ በማሸሽ ላይ ይገኛሉ። በምዕራብ ካናዳ ሳስካችዋንና ማኒቶባ አካባቢዎች እስካሁን በሺዎች የሚቆጠሩ ዜጎች መኖሪያ ቤታቸውን ለቀው እንዲወጡ መደረጉን ታውቋል። በአካባቢው ለ1 ወር የሚቆይ የአስቸኳይ ጊዜ አዋጅ የታወጀ ሲሆን የአካባቢው ባለስልጣናትም ተጨማሪ የእሳት አደጋ አጥፊ ባለሙያዎችን ላኩልን ጥሪ ለዓለም አቀፉ ማህበረሰብ ማስተላለፋቸውም ተነግሯል። በአካባቢዎቹ በቀጣይ ቀናት ደረቅና ሞቃታማ የአየር ንብረት እንደሚኖር መተንበዩን ተከትሎ ሰደድ እሳቱን የመቆጣጠር ስራው ይልቅ ፈታኝ እንዳይሆን ቢቢሲ ዘግቧል። የሐማስ እቅድ ተቀባይነት የለውም። ሐማስ አሜሪካ ባቀረበችው የጋዛ ተኩስ አቁም እቅድ ላይ ለውጥ እንዲያደርግ ፍላጎት ቢያሳይም ተቀባይነት እንደሌለው ስቲቭ ዊትኮፍ ተናገሩ። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ቀዳሚ በሰጡት መግለጫ ሐማስ እንዲያሻሽል ያቀረበውን ሀሳብ ጦርነቱን ለመቀጠል ፍላጎት እንዳለውም አስመስሎበታል ብለዋል። የሐማስ ባለስልጣናት በበኩላቸው በታጋቾች ልውውጥ፣ እርዳታ አቅርቦት እና የእስራኤል ወታደሮች ከጋዛ እንዲወጡ አሜሪካ ዋስትና እንድትሰጣቸው እንደሚፈልጉም አስታውቀዋል። የሐማስ መግለጫ እንደሚለው ዘላቂ ተኩስ አቁምን ጨምሮ 10 በህይወት ያሉ ታጋቾችና 18 አስክሬኖችን እንደሚመልስ እንዲሁም በእስራኤል የታሰሩ ፍልስጤማውያን እንዲፈቱ ይጠይቃል። በእስራኤልና በሐማስ መካከል ያለውን ለ20 ወራት የዘለቀውን ጦርነት ከመካከለኛው ምስራቅ ተሻግረው በዓለም ፖለቲካ ላይ አሉታዊ ተጽዕኖን ማሳረፉ ይታወሳል። ሶማሊያ ሆይ ራስሽን ቻይ። የአሜሪካው ጄኔራል ሶማሊያን የራሷን ጸጥታ ለማስከበር ኃላፊነቱን እንደማትወስድ አሳሰቡ። የአሜሪካ የአፍሪካ እዝ አፍሪኮም ዋና አዛዥ የሆኑት ጄኔራል ማይክል ላንግሊ እንደገለጹት አሜሪካ ከዚህ ቀደም ቀጠናውን ለማረጋጋት ተሰጥቶ የነበረውን እርዳታ በከፍተኛ ሁኔታ ቀንሳለች። በመሆኑም ሶማሊያን ጨምሮ በቀጠና ያሉ ሀገራት ሰላምና ደህንነታቸውን ለመጠበቅ ኃላፊነቱን መውሰድ እንዳለባቸውም አሳስበዋል።
ጄኔራሉ በናይሮቢ በሰጡት መግለጫ ሲናገሩ እኛ ከዚህ ቀደም እናቅርብ የነበረውን ድጋፍ ከዚህ በኋላ ላይኖር ይችላል። በመሆኑም የአፍሪካ ቀንድ ሀገራት ራሳቸውን በማጠናከር ኃላፊነት ለመውሰድ እንዲዘጋጁ እንጠይቃለን ብለዋል። ጄኔራሉ እንደገለጹት ከዚህ በኋላ አሜሪካ ሶማሊያን ጨምሮ ለቀጠናው ሀገራት የምታደርገውን ድጋፍ የደህንነት መረጃ ማጋራትና የጋራ ወታደራዊ ስልጠና በማድረግ ብቻ የሚወሰን ይሆናል ሲሉም ተናግረዋል።